በህይወቴ ደስተኛ ነኝ ሞትን እፈራለሁ በስኬትህ ይቀኑብሃል የቡና ሱስ አለብኝ ድህነት ሰልችቶኛል እና ባንተ ተናድጃለሁ እነዚህን እንዴት ነው በእንግሊዘኛ መናገር የምትችሉት? Don't worry, I got you back. All right, at the end of the video እነዚህ ኤክስፕሬሽኖች ጽድት አድርጋችሁ መናገር ትችላላችሁ። ብቻ እናንተ ፎከስ አድርጋችሁ ቪዲዮ ጨርሱት። All right, so this is Pure English Academy. Let's get started. All right, good. ዛሬ የምናየው what's up buddy? How you doing? Good. ዛሬ የምናየው adjectives plus prepositions ነው የምናየው ማለት ነው። ኦኬ adjectives ማለት ምን ማለት ናቸው? የስም ገላጭ preposition ደግሞ መስተዋድድ ማለት ነው። alright የትኛው preposition ከየትኛው adjective ጋር ይሄዳል የሚለው የብዙ ተማሪዎች like ስህተት ነው። alright እሱንም ክሊር እያደረግን እንሄዳለን። alright good የመጀመሪያው በህይወቴ ደስተኛ ነኝ በለኝ እስኪ። መጀመሪያ መደሰት ምንድነው? መደሰት ደስተኛ መሆን happy, right? Happy. Happy ካልን በኋላ ምንድነው የምንጠቀመው? I am happy by my life. Nice. Happy ካልን በኋላ by ሳይሆን ምንድነው የምንጠቀመው? with ነው የምንጠቀመው ማለት ነው። alright? happy with ካላችሁ በኋላ ደስተኛ ሆናችሁበትን ነገር or situation ትጠቀማላችሁ ማለት ነው። alright? አሁን በህይወቴ ደስተኛ ነኝ በለኝ እስኪ። I ካልን በኋላ verb to be ይገባሉ። always is am are ይገባሉ ማለት ነው። am happy with በህይወቴ my life. nice ስለዚህ am happy with my life በህይወቴ ደስተኛ ነኝ እያልኩ ነው ማለት ነው። alright good በስራው ደስተኛ ነው። እሱ በስራው ደስተኛ ነው። He's happy with nice him ሳይሆን his በሱ አይደል ያለው his ካልን በኋላ ስራው his job በስራው አይደል ያልኩት። ስለዚህ he's happy with his job በስራው ደስተኛ ነው እያለ ነው ማለት ነው። alright አሁን ደግሞ እሷ በትዳሯ ደስተኛ አይደለችም ከሆነስ መጀመሪያ አይደለችም በለኝ። She's not. That's good. She's not happy with her ትዳር married sound marriage. That's good. Marriage. alright ስለዚህ she's not happy with her marriage በትዳሯ ደስተኛ አይደለችም እያለ ነው ማለት ነው። alright that's good አሁን ደግሞ እኔ አዲስ ቤት ስለገዛ ደስ ብሎኛል በለኝ እስኪ። ወይም ለአዲሱ ቤት ደስ ብሎኛል በለኝ እስኪ። I'm happy So you nice እዚህ ጋር ደግሞ የምንጠቀመው happy for ነው የምንጠቀመው። alright happy for ነው የምንጠቀመው መቼ ነው? እኛ በሌሎች ስኬት ደስተኛ ስንሆን። alright በሌሎች ስኬት ደስተኛ ስንሆን። ስለዚህ ለአዲሱ ቤት ደስ ብሎኛል ስትለኝ I'm happy for your nice new house ለአዲሱ ቤት ደስ ብሎኛል። alright ግን አዲስ ቤት ስለገዛ ደስ ብሎኛል ከሆነስ I'm happy for you ካልን በኋላ ድርጊቱን ምን እናደርገዋለን? ing እናደርገዋለን ማለት ነው። መግዛት የሚለው alright መግዛት ምንድነው? buy ምን እናደርገዋለን? ing እንቀይረዋለን። ስለዚህ buying a new house ስለዚህ አንተ አዲስ ቤት ስለገዛ እኔ ደስ ብሎኛል እያልኩ ነው ማለት ነው። alright አሁን ደግሞ እኔ
አባት ሆንኩኝ ልጅ ወለድኩኝ ስለዚህ የልጅ አባት ስለሆንክ ደስ ብሎናል በሉኝ እስኪ ነው እኛ we are that's good we are happy for you exactly becoming a father ወይ a dad የልጅ አባት ስለሆንክ እኛ ደስ ብሎናል እያልኩ ነው ማለት ነው alright የመጨረሻ እኔ የሥራ እድገት አገኘሁ የሥራ እድገት ስላገኘ ደስ ብሎኛል በለኝ እስኪ I'm happy for your promotion አይደለ promotion nice I'm happy for your promotion ለሥራ እድገት ስላገኘ ለሥራ እድገት እኔ ደስ ብሎኛል ማለት ነው is it clear ስለዚህ እናንተም what are you happy with በምን ደስተኛ ናችሁ I'm happy with ብላችሁ ደስተኛ ሆናችሁበት ነገር ትጽፉልኛላችሁ ኮሜንት ላይ አየዋለሁ ማለት ነው is that clear nice let's move on to the second one ወደ ሁለተኛው እንምጣ good ሁለተኛው ደግሞ ይቀኑብሃል በለኝ እስኪ በስኬትህ ይቀናሉ መቅናት ምንድነው መጀመሪያ ላይ መቅናት yeah jealous right jealous which preposition ነው የምንጠቀመው jealous on jealous by jealous of jealous of you got it jealous of all right jealous of ካልን በኋላ የምንቀናበትን ሰው or ነገር እናስገባለን ማለት ነው all right ባንተ ይቀናሉ በለኝ እስኪ they are ይገባል እነዚህ verb to beዎች አይቀሩም ማለት ነው all right they are jealous of you ባንተ ይቀናሉ እያልክ ነው ግን በስኬትህ ይቀናሉ ከሆነስ በስኬትህ you ወደ መቀየር ነው your success all right your success ባንተ ስኬት ይቀናሉ ማለት ነው all right እሺ በጓደኛዋ ትቀናለች she is jealous of her friend exactly her friend በጓደኛዋ ትቀናለች all right ጓደኛዋ ቆንጆ ናትና በጓደኛዋ ውበት ቆንጅና ትቀናለች ከሆነስ ይሄ her friend የሚለው her friends is እናስገባል አይደለ her friends beauty አይደለ ውበት በጓደኛዋ ውበት ወይም ቆንጅና ትቀናለች ማለት ነው all right አሁን ደግሞ እኔ በማንንም አልቀናም በለኝ እስኪ I'm not jealous of anyone እኔ በማንንም አልቀናም ማለት ነው all right that's good አሁን ደግሞ በሰዎች ስኬት አትቅና በለኝ እስኪ በሰዎች ስኬት አትቅና don't be ትገባለች don't be jealous of others አይደለ በሌሎች others success በሰዎች ወይም በሌሎች ስኬት አትቅና እያልክ ነው ማለት ነው is that clear nice good so እናንተ ደግሞ who are you jealous of በማን ነው የምትቀኑት ኮሜንት ላይ ጻፉልኝ አየዋለሁ ማለት ነው all right let's move on to the third one ወደ ሶስተኛው እንሄዳለን ሶስተኛው ደግሞ ሞትን እፈራለሁ በለኝ እስኪ መፍራት ሞትን እፈራለሁ መፍራት ምንድነው afraid afraid on ምልጠቀም I'm afraid of ነው የምንለው አሁንም afraid of all right ስለዚህ afraid of ካልን በኋላ የምንፈራው ሰው እንስሳ ነገር እናስገባለን ማለት ነው all right እስኪ ሞትን እፈራለሁ በለኝ I'm afraid of ሞት ምንድነው
ናይስ ዴት ናይስ ስለዚህ I'm afraid of death ካልኩ ምን ማለት ነው እኔ ሞትን እፈራለሁ ማለት ነው good አሁን ደግሞ እባብ እፈራለሁ በለኝ እስኪ እባብ እፈራለሁ I'm afraid of snake. nice I'm afraid of snakes all right snakes እባብ እፈራለሁ እያልክ ነው ማለት ነው all right good አሁን ደግሞ እነሱ ስተት መስራት ይፈራሉ they are afraid good እዚህ ጋር ማድረግ ይፈራሉ ስንል ድርጊቱን ወደ ing እንቀይረዋለን ማለት ነው exactly making ይሆናል making mistakes ስለዚህ they are afraid of making mistakes ስተት መስራት ይፈራሉ ማለት ነው alright አሁን ደግሞ እኔ ማንንም አልፈራም በለኝ እስኪ እኔ ማንንም አልፈራም I'm not afraid of anyone I'm not afraid of anyone ካለ እኔ ማንንም አልፈራም እያልክ ነው ማለት ነው alright እስኪ ብቻዋን መሆን ትፈራለች በለኝ እስኪ she is afraid of መሆን ወደ ing nice being alone ብቻዋን መሆን ትፈራለች እያለ ነው ማለት ነው alright that's good አሁን ደግሞ ውድቀትን አትፍራ ስተት መስራትን አትፍራ በለኝ እስኪ አትፍራ that's good don't be አይደለ don't be afraid of making mistakes ስተት መስራትን አትፍራ ውድቀትን አትፍራ ከሆነስ ውድቀትን አትፍራ ውድቀት ምንድነው ውድቀት failure right failure don't be afraid of failure ውድቀትን አትፍራ ማለት ነው alright that's good እናንተ ደግሞ what are you afraid of ምንድነው የምትፈሩት alright I'm afraid of ብላችሁ የምትፈሩትን ነገር ጻፉልኝ ማለት ነው alright that's good let's keep going alright አሁን ደግሞ ተናድጄብሃለሁ በለኝ እስኪ መናደድ ምንድነው yeah angry አይደለ angry የትኛውን preposition ነው የምንወስደው angry ተናድጄብሃለሁ ስል yeah exactly angry with ካላችሁ በኋላ የተናደዳችሁበትን ሰው ትጠቀማላችሁ ማለት ነው alright ባንተ ተናድጃለሁ በለኝ እስኪ I'm angry with you I'm angry with you ተናድጄብሃለሁ ማለት ነው alright okay ስለዋሸኸኝ ተናድጄብሃለሁ ኮንስ ስለዋሸኸኝ እንደዚህ ሲሆን for እንጠቀምና ድርጊቱን ing እናደርገዋለን ማለት ነው alright ማዋሸት ምንድነው lying አይደለ lying to me እኔን ስለዋሸኸኝ ተናድጄብሃለሁ alright የመጀመሪያው I'm angry with you ባንተ ተናድጃለሁ for lying to me ሚለውን ካስገባን ደግሞ ስለዋሸኸኝ ማለት ነው alright good አሁን ደግሞ በባሏ ተናዳለች ወይ በፍቅረኛዋ ተናዳለች she's angry with her husband በባሏ ተናዳለች alright good ለምን ልደቷን ስለረሳ ካለ for ካለ በኋላ ድርጊቱን ing እናደርገዋለን የመጀመሪያው ማለት ነው for መርሳት ምንድነው forgetting ing እናደርገዋለን አይደለ forgetting her birthday alright nice ስለዚህ ልደቷን ስለረሳ በባለቤቷ
ተናዳለች። ኦልራይት ዳስ ጉድ። አሁን ደግሞ ቃሌን አጠፍኩኝና ተናደንብሃል በለኝ እስኪ። እኛ ተናደንብሃል። We are angry with you. We are angry with you. ባንተ ተናደንብሃል። ምክንያቱን ለመግለጽ ከፈለግን ደግሞ ፎር ብለን አይኤንጂ ድርጊቱን እናስገባለን ማለት ነው። ቃልህን ስላጠፍክ ፎር ቃል ማጠፍ breaking your promise. ናይስ። ስለዚህ we are angry with you for breaking your promise. ቃልህን ስላጠፍክ እኛ ተናደንብሃል ማለት ነው። alright that's good። አሁን ደግሞ በውሳኔው ተናደናል። በውሳኔው ተናደናል ከሆነስ angry ካልን በኋላ about እንጠቀማለን። alright በነገርየው በሲቹዌሽኑ በሁኔታው ከተናደድን angry with፣ በሰውየው ከተናደድን ደግሞ angry with እንላለን ማለት ነው። alright good። ስለዚህ እኛ we are angry about በውሳኔው the decision exactly በውሳኔው እኛ ተናደናል እያለ ነው ማለት ነው። alright okay እነሱ በመጥፎ አገልግሎቱ ተናደዋል። they are angry about the bad service በመጥፎ ሰርቪስ ተናደዋል። alright good። አሁን ደግሞ በተፈጠረው ነገር ተናዳለች በለኝ እስኪ። she's angry about what happened. alright what happened በተፈጠረው ነገር ተናዳለች። is that clear? nice። እናንተስ who are you angry with? በማን ነው የተናደዳችሁት? alright I'm angry with ብላችሁ የተናደዳችሁበትን ሰው ጻፉልኝ ኮሜንት ላይ አየዋለሁ ማለት ነው። right alright let's move on to the next one. okay አምስተኛ አሁን ደግሞ የቡና ሱስ አለብኝ። እናቴ የቡና ሱስ አለባት በለኝ እስኪ። ሱስ መያዝ ሱስ አለብኝ ስንል ምንድን ነው የምንለው? exactly addicted ምን addicted for on to ምን exactly addicted to alright addicted to ካልን በኋላ ሱስ የያዘን ነገር ማስገባት ማለት ነው። alright good። ስለዚህ እናቴ የቡና ሱስ አለባት በሉኝ እስኪ። my mom is addicted to coffee. alright my mom is addicted to coffee እናቴ የቡና ሱስ አለባት እያለ ነው ማለት ነው። alright አሁን እዚህ ጋር ግን ቡና የመጠጣት ሱስ አለባት ከሆነስ? ቡና የመጠጣት ሱስ አለባት my mom is addicted to ቡና የመጠጣት ሱስ አለባት። ኤግዛክትሊ ድርጊቱ ከሆነ አይኤንጂ መሆን አለበት ማለት ነው። እንደዚህ የማድረግ ሱስ አለባት ሲሆን ማለት ነው። ስለዚህ መጠጣት ድሪንክ ምን እናደርገዋለን? አይኤንጂ እናደርገዋለን። ድሪንኪንግ ኮፊ። ኦልራይት እናቴ ቡና የመጠጣት ሱስ አለባት እያልን ነው። ኦልራይት ብዙ ሰው የቲክታክ ሱስ አለበት ወይም የሶሻል ሚዲያ ሱስ አለበት ብለን እስኪ ብዙ ሰው most people no are verb to be ነው የምንጠቀመው ለሁሉ is are most people are addicted to social media or TikTok
እያለ ነው ማለት ነው። ግን ብዙ ሰው ቲክቶክ ስክሮል የማድረግ የማየት ሱስ አለበት ከሆነስ? most people are addicted to scrolling ing እናደርገዋለን ድርጊቱን ማለት ነው። scrolling on TikTok that's good። የቻክሌት ሱስ አለባት በለኝ እስኪ። she's addicted to chocolate እሷ የቻክሌት ሱስ አለባት። ናይስ። አሁን ደግሞ ቻክሌት የመብላት ሱስ አለባት ከሆነስ? she's addicted to መብላት eat ግን ምን እናደርገዋለን? ድርጊቱ ing እናደርገዋለን ማለት ነው። ስለዚህ eating chocolate ስለዚህ ቻክሌት የመብላት ሱስ አለባት እንላለን ማለት ነው። is that good? nice. what about you guys? what are you addicted to? የምን ሱስ ነው ያለባችሁ? ምን የማድረግ ሱስ ነው ያለባችሁ? all right, is that clear buddy? Yes. do you get it? Yes. all right, let's move on. in the last one is ስልችት ብሎኛል ትክት ብሎኛል ስንል ምንድነው የምንጠቀመው? buddy እስኪ ብቸኝነት ሰልችቶኛል ብቸኝነት ስንል ምንድነው የምንጠቀመው? ያ እንደዛ ማለትም ይቻላል። ግን እዚህ ጋር sick and tired of መጠቀም እንችላለን። ኦኬ ሁለቱን አብረን መጠቀም እንችላለን። alright ስለዚህ am sick and tired of ብቸኝነት loneliness I'm sick and tired of loneliness ካልን ምን ማለት ነው? ብቸኝነት ሰልችቶኛል የሆነ ሰው ያስፈልገኛል እያለ ነው ማለት ነው። alright አሁን ደግሞ ድህነት ሰልችቶኛል በቀኝ በለኝ እስኪ ሰልችቶኛል ድህነት I'm sick and tired of ድህነት poverty alright poverty ድህነት ሰልችቶኛል እያለ ነው። አሁን ደግሞ ቤት ማጽዳት በየቀኑ ሰልችቷታል። እንደዚህ ማድረግ ቤት ማጽዳት ሰልችቷታል። she's sick and tired of ማጽዳት clean አው ቨርቡን ወደ ing እንቀይረዋለን አይደለ? cleaning the house every day alright በየቀኑ ቤት ማጽዳት ስልችት ብሏታል። እቃ ማጠብ ምናምን ስልችት ብሏታል እያልክ ነው ማለት ነው። alright አሁን ደግሞ ታክሲ መጠበቅ ነው የሰለችኝ። ታክሲ መጠበቅ ትራንስፖርቴሽን ነው የሰለችኝ በለኝ እስኪ። I'm sick and tired of መጠበቅ waiting for a taxi ታክሲ መጠበቅ ሰልችቶኛል እያለ ነው ማለት ነው። alright good and you guys what are you sick and tired of ምንድነው ስልችት ትክት ያላችሁ ነገር ኮሜንት ላይ ጻፉልኝ አየዋለሁ። alright is it clear? Yes. do you have any questions? good ለዛሬ ይበቃናል። እነዚህን ፕራክቲስ አድርጓቸው። alright ስለዚህ ኦንላይን መማር የሚፈልግ ተማሪ ካለ ደውሉልን። this is Pure English Academy. Learn English the pure way. Adios.